በግንኙነት ጊዜ ሚስታችሁ ቀደም ብላ እንድትጨርስላችሁ ከፈለጋችሁ ካልሲ አድርጉላት። ሴትና ወንድ እኩል አይጨርሱም። ብዙ ጊዜ ሴቶች ይዘገያሉ፣ ወንዶች ደግሞ ቀድሞ የሚጨርሱ። ግን ሴት ልጅ ቀደም ብላ እንድትጨርስ ወይም የምትጨርስበትን ሰዓት ልትቀንሱበት የምትችሉበት የተወሰኑ መንገዶችን ልንገራችሁ። አንደኛ፣ እግሯ ላይ ካልሲ ማድረግ እግር አካባቢ ያለውን ብርድ የሚለውን ነገር እንዲቀንስላት ያደርጋል። እሱ ብዙ ጊዜ ሴቶችን ዴንጀር የሚመጣ ነገር ለጭንቅላታቸው እንዳለ የሚነግራቸው ነገር ነው። ዲስትራክሽን ሊፈጠርባቸው ይችላል። ሁለተኛ፣ በግንኙነት ጊዜ ማዋራት ልመዱ። ጆሮዋ ስር ማንሾካሾክ፣ የተወሰኑ ነገሮችን መናገር። ቢከዝ በንግግር በጣም የግንኙነት የመጨረስ ነገሯና እርካታ የመድረሷ ነገር የመጨመር አይነት ነገር ስላለው። ሶስተኛ ደግሞ ነገሮችን አትቀያዩ። አንድ ቦታ ላይ የነካሃት የእርካታ ስሜቷ እየተነሳ ካየኸው እዛ ቦታ ላይ በዛው ፍጥነት፣ በዛው ፕሬዠር፣ በዛው ነገር ስትጨርስ ድረስ አድርሳት። አትቀያየር ነገሮች። እሷ ዘግይታ ስለጨረሰች አንተ ቶሎ መጨረስ አለብህ ማለት አይደለም። ኦኬ፣ ቶሎ መጨረስ 3 ደቂቃ ወይም 1 ደቂቃ በታች መሆን አለበት። የዛኔ ነርቭ ላይ ወይም ሆርሞን ላይ ያሉ ችግሮች ይኖራሉ። እነሱን መታከም ትችላለህ። በፍቅር መሳሳም ስጀምር የዘር ፈሳሽ የሚፈሰውን እንዴት ነው ማቆም የምችለው? የምትሳሳሙበት ጊዜ ገና ለግንኙነት መነሳሳት ስትጀምሩ ቅድመ ፈሳሽ የሚባል ነገር አለ። ይህ ውሃ ከለር የሆነ ዋናው ፈሳሽ ከመፍሰሱ በፊት 30 ደቂቃ እስከ 1 ሰዓት ቀድሞ የሚፈስ ላሉት ዘር ፈሳሾች መንገድ የሚጠርግ ነገር ነው። አንዳንድ ጊዜ ደግሞ ዋናው ነጩ የዘር ፈሳሽ በመሳሳም ጊዜ የሚፈስባቸው ወንዶች አሉ። ይህ በጣም ከፍተኛ የሆነ ኃይለኛ የሆነ የቶሎ መጨረስ ችግር አለባችሁ ማለት እንችላለን። ግን ሁለተኛ ዙርም ግንኙነት ሞክራችሁ አሁንም ቶሎ መጨረስ ካለባችሁ ነው ሕክምና መውሰድ የምትችሉት። የመጀመሪያ ዙር ሁሉ ወንድ ነው ቶሎ የሚጨርሰው። የመጀመሪያ ዙር አንድ ወንድ 15 ሰከንድ ጨርሶ ማለት ነው። ሁለተኛ ዙር 15 ደቂቃ ሊቆይ ይችላል። የመጀመሪያ ዙር ብቻውን ቶሎ መጨረስ አለባችሁ አያስብላችሁም። ሁለተኛ ዙር ከ3 ደቂቃ በታች ወይም ከ1 ደቂቃ በታች እየጨረሳችሁ ከሆነ የዛኔ ሆርሞን ላይ ወይም ነርቭ ላይ ችግር አለ ማለት ነው። መታችሁ መታከም ትችላላችሁ። ዶክተር ባለቤቴ ቶሎ የመጨረስ ችግር አለበት። በፊት ላይ ትንሽ ይሻል ነበር፣ አሁን ጭራሽ ብሶበታል። ገና ስንዘጋጁላ ይጨርሳል። ይህ ነገር በጣም እንድጠላው እያደረገኝ ነው። በትዳር 5 ዓመት ቆይተናል። 1 ልጅ አለን። ትዳሬ ባይፈርስ ደስ ይለኝ ነበረ። መታከም የሚችል ነገር ነው። ግን ቶሎ መጨረስ አለበት ሲባል ከአንቺ ቀድሞ ስለጨረሰ አይደለም። ማሟላት ያለበት መስፈርቶች አሉ። እነዚህ መስፈርቶች ካሟላ ትልኪዋለሽ ባለቤትሽን፣ እኛ እናስተካክልለታለን ማለት ነው። አንደኛ፣ ቶሎ መጨረሱ 6 ወርና ከዛ በላይ መቆየት አለበት። ሁለተኛ፣ ከመጀመሪያ ግንኙነቱ ጀምሮ ያለ ነገር ከሆነ ከ1 ደቂቃ በታች መሆን አለበት። ብሎ የመጣ አይነት ቶሎ መጨረስ ከሆነ በፊት ደህና ሆኖ አሁን እየፈጠነ ከሆነ ከ3 ደቂቃ በታች መሆን አለበት። ሶስተኛ፣ የመጀመሪያ ዙሩን አልፎ ሁለተኛ ዙር ቶሎ መጨረስ አለበት። አራተኛ፣ በ6 ወር ውስጥ 12 ግንኙነትና ከዛ በላይ ማድረግ አለበት። ከ12 ግንኙነቶች ውስጥ ደግሞ 80% የሚሆነውን ቶሎ ከጨረሰ የዛኔ ሆርሞን ላይ ወይም ነርቭ ላይ ያለ ችግር አለ ማለት ልከሹ መታከም ይችላል ማለት ነው። እነዚህ መስፈርቶች የምታሟሉ ከሆነ ቶሎ መጨረስ አለባችሁ ማለት ነው። ስለዚህ መታችሁ መታከም ትችላላችሁ። በማንኛውም ቶሎ መጨረስ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማሰስ ትችላላችሁ። በሬ ሁልጊዜ ክፍት ነው።